ቤላ ሰላም ነው አለው። ምን ጉንፋን ይዞ ነው? እችን ሁለት ቀን ትንሽ እያመም አድርጎኝ ነበርና ቆዳ ከለርሽ በጣም ነው የሚያምረው። አመሰግናለሁ። እኔም ጉንፋን አሞኛል። ባይዘወይ በጣም ብዙ ሰው አሞታል ብል ጉንፋን ኤቭሪበዲ። በከተማው ነው መሰለኝ፣ በከተማው ነው። ምን ስታደርጊ ነው ያዘሽ አንቺ? እኔ አላውቅም፣ ምን እንዴት እንደያዘኝ አላውቅም። ግን አሁን ሁሉም ሰው ጉንፋን ይዞኛል ነው የሚለው፣ ሁሉም ሰው። እኔ የምልሽ ወይ በአካልም እንደሱ ነሽ መራዊትዬ፣ ከለርሽ በጣም ነው የሚያምረው። አመሰግናለሁ። ለምን ምን አልሽኝ? ኦኬ መራዊት ምን አልሽኝ? ጀመርኩኝ። የአገር ኮመንት ነው የሚጻፍልኝ ማለት ነው። ያቸው ኢግኖር አድርጊያቸው፣ ሄተሮች ናቸው። ወይ ቤላ ምን እያልሽ ነው ኮሜንት ላይ? አንዱ ምን እንዳለ የምታውቅ ማለት ነው። ከዚህ በፊት ቤላ ቤት ገብቼ ከዚህ በፊት ቤላ ቤት ገብቼ ምን እንዳለ ታውቃለህ? በስንት ማለቂያ ነው ግን ጥያቄዎች መሀል ላይ በምጠይቅሽ ጥያቄዎች እንዳትቀየሚ እሺ መራዊትዬ። ቫይብሽ ስለተመቸኝ ነው። ጋይስ በደንብ ታብታብ፣ እሺ በደንብ ታብታብ። አንድ ሺህ እንግባ። በስንት ማለቂያ እናድርገው መራዊት? እኔ ጌመን አይደለሁም ግን እግዚአብሔርን ማርያምን አልፎ አልፎ ነው ጌም የምጫወተው ራሱ። የምር ደስ ይላል፣ ደስ ይላል በጣም። እኔ የምልሽ ቤላ ታቶሽን አታሳይ። እራሳያለሁ እናታችሁ ትበዳላችሁ። ይሄ ነው ታቶ። ይሽ እይት በደንብ ሁለት ቦታ ነው ያለኝ። ናና ያተልብድ ያለ ከዛ በኋላ አትመቸኝም ብለን ናና አናግረኝ። የሸርሙጣ ልጅ ይኸው ሂድን ፔን ይላልሽ። አስቁመኝና መንገድ ላይ ትበ አመሰግናለሁ። አርሰናል ጋይዝ ኤቭሪቲንግ ኢዝ ሁለት ነው ማለት ታይምስ ቱ ነው። እሺ ከዚህ በኋላ አስነብበ ደንቆሮ ማንበባችን ይሄ ምንድን ነው የሚለው ጋይዝ 11 አበባ በጣም ትለየኛል። በፊት በአይኔ እኮ ትለየኛል። እና አውራኝ ከዛ በኋላ አትመቸኝ ብላ አውራኝ እና ትበደል ደግምላ ያለውን ውጣ። አመሰግናለሁ የኔ ቅመም አመሰግናለሁ። አርሰናል አመሰግናለሁ። ውጣልኝ ወደዛ የኬካ ልጅ አመሰግናለሁ። መራዊትዬ ወይ ቤላይ ሻወር ቤት ስትገቢ ሼቭ የምታደርጊያቸው ሁለት ነገሮች ከሰውነት ፓርትሽ ሁለት ነገሮች ብብት ሊሆን ይችላል፣ ፀጉር ሊሆን ይችላል። እንደዛ እያደረግሽ ንገሪኝ። ጥያቄዎች እጠይቅሻለሁ። ቴንክ ዩ ሜሪ፣ አመሰግናለሁ በጣም ጥያቄ ነው መራዊት። ምንም ላይ እግዚአብሔር እንዲህ ሲጀመር እንደዚህ አርቼ ራሱ አላውቅም ማለት ቱ ቢ ኦነስት። ሼቭ አታደርጊም ምንም ነገር? አረ በማርያም ያፍራለሁ፣ እውነት ያፍራለሁ። ቢላ በጋቢ ሌላ ነገር እንዳትወራ። ችግር የለም ችግር የለም። ጋይስ ታብታብ አድርጉ ጋይስ። ደብል ነው ደብል ነው። በስንት እንጃ 3000 ነው። አትቀጭም? አሁን ብትሸነፊ አትቀጭም? ኦ ማይ ጋድ! አረ ቢላ የምሬ ነው። ሊወጣ ነው ሁላ እያስፈራራኝ ነው። ጋይስ ፑሽ አድርጉ። ሜሪዬ ምንድን ነው ያደረግሽው? ሜሪዬ ምንድን ነው ያደረግሽው? ቴንክ ዩ ቴንክ ዩ ጋይስ፣ ኧረ ፑሽ አድርጉ። ሜሪዬ አመሰግናለሁ፣ በጣም አመሰግናለሁ ሜሪዬ። ቴንክ ዩ ቴንክ ዩ እናቴ ቴንክ ዩ ሜሪዬ ቴንክ ዩ ጋይስ። እሺ እና በአካል ለምን አደግሙ? ከስር መጠቀም። ሜሪዬ አመሰግናለሁ የኔ እናት። መራዊት ልቀጣሽ ነው። ተዘጋጂ።
ጋይስ ታብታብ አድርጉና ፑሽ አድርጉ። በእግዚአብሔር ፑሽ አድርጉ። ሜሪ አመሰግናለሁ በጣም ጋይስ ሜሪ ፑሽ አመሰግናለሁ አድርጉ። በጣም። ስንቶቻችሁን ብሎክ አድርጌ ይችላችኋለሁ። ቁጭ ብለህ ተመልከት። ቁጭ ብለህ ቤላ እርር እያለ አንተ ወይ እያስፈራራኝ ነው። ለመጨረሻ ጊዜ ሴክስ ያደረግሽው መች ነው? ከ3 ወር በፊት ሰኔ ምናምን ሰኔ አሁን መስከረምና ሰኔ አካባቢ። ከማን ጋር ታስታውሻለሽ? ልጁን ወይስ መንገድ ላይ እንኩ በገብርኤል ብለሽ ነው የሰጠሽው? የዓመት በዓል ውይ አረ እንኩ በማርያም ብዬ ነው የሰጠሁት። ማርያም ለመስቀል አላዞርሽም? እንደዚህ አድርገሽ ዛሬ ትናንትና እኮ መስቀል እና እንደምታየኝ ነኝ። ለመስቀልማ ያው እዚህ ነኝ። ለጎዳና ተዳዳሪዎች ምናምን እዚህ ኮሜንት ስር ለሚሳደቡት ሴት ጥርር ብሎ ውይ እነሱ እኮ ምስኪን ናቸው። ባይዘዌ የጎዳና ልጆች በጣም ምስኪን ናቸው። በጣም ነው የሚወዳቸው። ሰተሻቸው ነው ለነሱ። በዛ ነገር ብቻ ሳይሆን ጥሮች ናቸው፣ ለሰው የሚቆሙ ናቸው። እኔ ራሱ ቃላቱን መጠቀም አልፈልግም፣ ጎዳና የሚለውን ነገር ሰው ስለሆኑ ማለት ነው። ምንም አይጎላቸው፣ ብሰጣቸው ምንም አይጎላቸው፣ ከማንም አያንሱ። ላይፍ ከፍ ዝቅ ሊያደርግ ይችላል፣ ግን የሚያንሳቸው ነገር የለም። እኔ እንደዛ ነው ማምነው። እሺ የመጨረሻ ጥያቄ ልጠይቅሽ። የምትነግሪኝ ሴክስ ስቶሪ አለ ማል ሴክስ ላይ ያጋጠመሽ? ወይ ለጊዜው ቴፕ ትጠቀሚያለሽ እንዴ? እንትናዬ ይብዬ ምንድን ነው ቴፕ እንዴ? ኧረ በገብርኤል ምንድን ነው? ኧረ አንቺ ትራንስጀንደር መቤቴ እንደዚህ ነው ቀልድራፉ። እግዚአብሔርን አይመቸኝም። ምንድን ነው አሁን ያወጣው ድምፅ? ምንድን ነው አሁን ያወጣሽው ድምፅ? ምን ነው? እግዚአብሔርን እንደዚህ ነገር አልወድም። እረፉ። ምን ሆነ እንዴ? እናትል ወንድ ነህ እንዴ? እንዴ ማለት ጋይስ አንቺ እንዴ ትራንስጀንደር አለ እንደዚህ ሀገር? አንተ እና ምን ማለት ነው? ቆይ ሴት ይሆንከው አይደለም። ይኸውልህ ቤላዬ ምን ለማለት ፈልገህ ሲጀመር ማለት ነው ያራዳ ልጅ አንተ ቤቲ አንተ ትራንስጀንደር አንተ እናትህ ትበዳለህ። ምን ጎሎብህ ነው? ቆይ እግዚአብሔርን አያስጠላህም እንዴ አንተ? ምን ሆነህ ነው? እኔ ኮመንት እያነበብኩ እግዚአብሔርን ወደዛ በጣም ታስጠላለህ። ማርያምን ሂዲ ስማ ቤላ፣ እንደዚህ አይነት ነገር እንደማይመቸኝ ታውቃለህ። አልወድም። አይስዌር እኮ ወንድ እኮ ነህ እንዴ? ምንድን ነው አይመቸኝም? ምን ማለት ነው ወንድ ነህ ማለት? እያየህ እንዴ? ኧረ ጋይስ እመቤቴን እኔ አይኔ ነው ምንድን ነው? እመቤቴን አትበል በእናትህ። ሙድ ይዛል ጋይስ ታፕ ቤላዬ አሁን ስማኝ። ሄሎ ይኸውልሽ ትራንስጀንደር ነሽ ጋይስ? ኧረ በእግዚአብሔር እኔ ማርያምን እኔ በጣም ደንግጫለሁ። ማለት ነው ከኋላ ያለው ሻን ፕላስተር አድርግበት። ምንም መደማመጥ አልቻልም። ሲቀጥል ደግሞ አድምጠኝ፣ እያወራሁህ ነው። ቤላ ኧረ እኔ ደነገጥኩ እኮ እግዚአብሔርን። እንዲህ ቤላ ወይ ዚስ ኢዝ ታለንት። እኔ ትራንስጀንደር አይ ታለንት አይደለም። በታለንት አትሸፋፍኝ። አስቀይረሻል። ማይልኝ እስኪ